ጋይስ አሁን እንግዲህ ወደ ዲቻ ቦይስ እና የነፂ ቤት ደርሰናል ማለት ነው። ለመጀመሪያ ጊዜ ቤታቸው ሊያዩት ነው። እስኪ ግቡ፣ እዩት ቤታቸው። ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ ቤተሰብ እንጠንስስ እንዴ እንጠንስስ እዚሁ ተቀምጠን እንጠንስሳውን እንጠንስሳ እሺ አዶናይ እዛ ካናዳ ያለ ማለት ነው በጉራጌኛ በወላይተኛ በልጃ ምናምን ብሏል ከእንደገና ደግሞ በጎንደር ጎንደር የነሊቾ ሀገር ብሏል ጋይስ ብሏል ካናዳ ሆኖ ብሏል አላለምባ ተይሊ ለምን ማሬ ኮሜንት ልፈራ እኔ እውነትሽን ነው እኔ ፍቅር አሁን በያርለ እንደ ማንጫጫቸው ሲጀመር እንዲያወሩ አይደለ እንዴ እንደዚህ ማረጋቸው ፍቅሬ እና አዶናይ ኢትዮጵያ ከመጣ በኋላ ነው ምንድነው ጉራጌኛ ምናምን ብሎ መጨፈር የጀመረው ሀቅን መነጋገር ከተባለ ዩቲናት ማሸነፍ ያለባት እኔ እንደውም በአሁኑ ቲክቶክ አዋርድ አልሄድም ብዬ ነበረ ጋይስ እሄዳለሁ ለምን እንደምሄድ ታውቃላችሁ የምሄደው ዩቲ ያልኩኝ ለመጫው ዩቲ ናት የሚገባት ገና ሳይጠራ ዩቲ ናት የሚገባት እያልኩኝ ሩዋንዳ ለማድረግ መሄድ ፈልጋለሁ እንደውም በቃ አልሄድም ብዬ ነበር ጋይስ ቱርክ ስለሄድ ስለሆነ እንደዛ አስቤ ነበረ አይወላችሁ ጋይስ አንቺም ጥላቻ አለብሽ ከተጋሩ ጋር አላሉ ማሪ ከተጋሩ ጋር ጥላቻ ከማንም ቤት ጋር ጥላቻ የለብኝም የምን አባሽ ብሄር ነው የምታወሩት ስለምን ብሄር ነው የምታወሩት ጨምላቃ አሁን ሁሉንም ያ እንትን ያለ አላችሁ ለምሳሌ አዶናይ ስግጥ ብላችሁ ፈምሱ አለ እሺ ስግጥ ብለን ፈምሰናል እግዚአብሔር ይመስገን ስግጥ ብለን ፈምሰናል ግን ስግጥ ብለ ፈምስ ሲሉ አዶናይ ፖፖ ይዞ መጡ በማንኪያ ይዘው መጡ ጋይስ አሁን አዶናይ እንደ ህዝብ ልንጠይቀው የሚገባው ስግጥ በሉ ብለ ስግጥ አድርጋቸው በፖፖ ጋይስ ፖፖ ላይ አድርገው በማንኪያ አድርገው ቲክቶክ ላይ መጡ ስግጥ ብሏል አዶናይ እያሉ ስግጥ ብላችሁ ፈምሱ ከእንደገና አንዱ ደግሞ የ16 ዓመት ልጅ የ17 ዓመት ልጅ የሚሆን ችግር ነው ጉር ነው የምታዩት ስግጥ ተብያለሁ ብሎ ማለት ነው ምክንያቱም ስሙ ጌታ ልንገራችሁ የ16 ዓመት ልጅ የ17 ዓመት ልጅ ነው ጋቢ ለብሶ መቃብር ቦታ ላይ ሄዶ እንግዲህ የስግጥና ፈምስና ነው ማሳያችሁ ጋቢ ለብሶ መቃብር ቦታ ላይ እዚህ ጋር አብሮት ቪዲዮ የሚሰራ ቲክቶከር እያለቀሰ ዛሬ እንግዲህ ከዚህ በፊት በቪዲዮ ያያችሁት ወንድሜ ብሎ ቪዲዮን አሳይቶን ከዚህ ዓለም በሞት አተነዋል ብሎ ቪዲዮ ሰራ ልጁ ወደ 1-2 ሚሊዮን ምናምን ታይቶለታል ልጁ ማለት ነው የስግጥና ፍምስና ይሄ ነው እንግዲህ እና አሁን የኔ ወንድም ቢሆን እንደዚህ የተባለው ያንን ልጅ አሳድጄ ጭንቅላ አባቱን ብዬ ገላግለው ነበር መቃብር